ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው የመካከለኛው ምስራቅን ጉዳይ በተመለከተ በየሰዓታቱ ልዩነት ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ሌሊቱን ጉድ ያሰኙ መረጃዎች ወጥተዋል። በርካታ የዓለም አቀፍ መገናኛ ብዙሃንም እየተነጋገሩበት ይገኛሉ። ይሄውም በግጭቱ መሃል የሩሲያ እጅ ተገኝቷል። ኢራን ኢላማይ ስቴ የሚባሉ ጥቃቶችን በከፍተኛ ሁኔታ በአሜሪካ ኤምባሲዎች ላይ በአሜሪካ የጦር ሰፈሮች ላይ እየፈጸመች መሆኑን ተከትሎ ሌሊቱን የወጣው መረጃ እንደሚያመለክተው ሩሲያ ልዩ ሳተላይቶቿን በመጠቀም የአሜሪካ የጦር ሰፈር፣ የአሜሪካ የጦር አውሮፕላኖች፣ የአሜሪካ ኤምባሲዎች እያንዳንዱ የቱ ጋር እንደሚገኙ ዝርዝር መረጃ ለኢራን በመስጠት ኢራን ስትተኩስ ኢላማ እንዳትሰጥና ከፍተኛ ውድመት በአሜሪካ ላይ እንዲከሰት እያደረገች የምትገኘው ሩሲያ መሆኗ ተጋልጧል። ይህንን ተከትሎ ታዲያ ሁለቱን ሀገራት አሜሪካና ሩሲያን ፊት ለፊት እንዳያጋጭ በከፍተኛ ሁኔታ ድንጋጤ ያጫረ መረጃ ነው ሌሊቱን የወጣው። ጦርነቱ በሁለቱም በኩል ተባብሷል። ዝርዝር መረጃውን አስደምጣችኋለሁ። የተባበሩት አረብ ኤምሬትስ እና ባህሬንም መግለጫ ሰጥተዋል። በዝርዝር የምታደምጡት ሌላኛው ጉዳይ ይሆናል። ኢራንም እንዲሁ ከፍተኛ ውድመት ያስተናገደ ጥቃት ሌሊቱን ሰንዝራለች። እሷም እጅግ በርካታ ጥቃት ሌሊቱን ተሰንዝሮባታል። እንዲሁም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለኢራን ዲፕሎማቶች በሙሉ ሀገራችሁን ከርታችሁ ኑ፣ አሜሪካ እጇን ዘርግታ ትቀበላችኋለች በማለት ጥሪ ያቀረቡ ሲሆን የኢራን ዲፕሎማቶች ከመላው ዓለም ኤምባሲዎች ሆነው የጋራ መግለጫ ሰጥተዋል። ምን ምላሽ ሰጡ የምታደምጡት ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም እየተባባሰ ባለው የመካከለኛው ምስራቅ ጦርነት ሩሲያ እየተሳተፈች መሆኑ ተሰማ። ዘገባው በርካቶችን አስደንግጧል። የአሜሪካ መገናኛ ብዙሃን እጃችን ላይ ገባ ያሉትን ተጨባጭ መረጃ ጠቅሰው እንደዘገቡት ከሆነ ሩሲያ ልዩ ቴክኖሎጂዎችን በመጠቀም የአሜሪካ የጦር መሳሪያዎች፣ የጦር ቤዞችና እንዲሁም መመታት ያለባቸው ኢላማዎች የቱ መሆናቸውን በዝርዝር ለኢራን መረጃ እያሻገረች መሆኑ ነው የተዘገበው። በመካከለኛው ምስራቅ ባለው ግጭት የተባበሩት አረብ ኤሚሬቶችን ጨምሮ የመካከለኛው ምስራቅ ሀገራት በአየር ላይ ጥቃቶችና ውድመቶች ሲናወጡ መቆየታቸው የሚታወስ ነው። ይህንን ሁሉ መናወጥ የቴክኖሎጂ ድጋፍ ለኢራን በመስጠትና የሚመቱ ኢላማዎችን በዝርዝር በመንገር የኢራን ሚሳይሎች ዓላማቸውን እንዲመቱ እያገዘች የምትገኘው ራሽያ መሆኗ ተዘግቧል። ራሽያ ከጦር ኢላማዎቹም በተጨማሪ ከፍ ያሉ የደህንነት መረጃዎችንም ለኢራን እያቀበለች እንደሆነ ተመልክቷል። ሩሲያ ለኢራን አቀርበዋለች የተባሉት የስለላና የደህንነት መረጃዎችና የጦር ኢላማዎች መሰረት ዋናው በመካከለኛው ምስራቅ ቀጠና በሚገኙ ሀገራት ውስጥ ያሉ ልዩ የአሜሪካ የጦር ቤዞች፣ መሰረተ ልማቶችን እንዲሁም ኤምባሲዎችና ሌሎችም ኢላማዎችን በቀጥታ የሚያመለክት መሆኑን የጠቆሙት ዘገባዎቹ ዓላማው በቀጠናው የተቀሰቀሰውን ግጭት አማካኝነት በእጅ አዙር በአሜሪካ ላይ ጉዳት ማድረስ መሆኑን በማንሳት ለጉዳዩ ቅርበት ያላቸው የመረጃ ምንጮች ሩሲያ ለኢራን ሰጥተዋለች የተባለውን የደህንነት የስለላ መረጃ በመካከለኛው ምስራቅ ከቀናት በፊት የተቀሰቀሰውና ከፍተኛ የሰው ሕይወትና የንብረት ጉዳት እየደረሰበት በቀጠለው ግጭት ሌላም ከአሜሪካና እስራኤል በተቃራኒው የተሰለፈ ሌላ ጠንካራ ሀገር እጁን ማስገባት መቻሉን በግልጽ የሚያሳይ ነው ተብሏል። ሩሲያ ለኢራን የደህንነት መረጃዎችንና የጦር ኢላማዎችን በተለይም እጅግ ጠንካራ በሚባለውና የተጣራ የሳተላይት ምስል መረጃ እያስደገፈች በከፍተኛ ቁጥር መረጃን እያቀበለች መሆኑ ተዘግቧል። የአሜሪካ ዋሽንግተን ፖስት እንደዘገበው ከሆነ ከዚህም በተጨማሪ ዘመናዊ የጦር አውሮፕላኖችና ሚሳኤሎች አሜሪካ የት አካባቢ እንደምታስቀምጥ ለኢራን ዝርዝር መረጃ በማስቀመጥ በአሜሪካ እንዲሁም በእስራኤል ላይ ኢላማ ያደረገ ጥቃት እንዲሳካ በኢራን በኩል የበኩሏን ሁሉ እየተወጣች እንደምትገኝ የአሜሪካ መገናኛ ብዙሃን ዘግበዋል። በዚህ ጉዳይ ላይ የሩሲያ ባለስልጣናት ምላሽ እንዲሰጡም ከመገናኛ ብዙሃን የተጠየቁ ቢሆንም ጉዳዩን እውነትም ነው ውሸትም ነው ብለው ማስተባበልም ሆነም በጉዳዩ ዙሪያ ዝርዝር ማብራሪያ መስጠት አልፈለጉም። በቀጠናው በቀጠለው ግጭት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በትናንትናው ዕለት በሰጡት አነጋጋሪ አስተያየት ከዚህ በኋላ ከኢራን ጋር ምንም አይነት የጠረጴዛ ላይ ውይይት እንደማይኖር፣ አሁን እየተባባሰ ለመጣው ግጭት ብቸኛው መፍትሄ የኢራን ባለስልጣናት ያለምንም ቅድመ ሁኔታ እጅ እንዲሰጡ ብቻ ነው ማለታቸው ይታወቃል።
ይህንን ተከትሎ ታዲያ በዚህ ግጭት ውስጥ የሩሲያ እጅ መገኘት በእርግጥም ግጭቱ ወደ ሌላ አቅጣጫ እንደዞረ አመላካች ሆኗል ተብሏል። ተንታኞች እንደሚሉት ከሆነ ሩሲያ ያደረገችው እነሱ ማለትም አሜሪካና ምዕራባውያኑ በጠቅላላ ለዩክሬን የደህንነት መረጃ ሰጥተው እንዳስደበደቧት ሁሉ ያንን ነው አጋጣሚውን ተጠቅማ እያደረገች የምትገኘው። ይህንን እንደምታደርግ አስቀድሞም ይገመታል ብለዋል። ሮይተርስ በበኩሉ በመካከለኛው ምስራቅ በቀጠለው ግጭት ሌላ ፈርጣማ ክንድ ግጭቱን ተቀላቅሏል ሲል ተባብሶ በቀጠለው ጦርነት በተለይም የኢራንን የአጸፋ ጥቃት በመደገፍ በመካከለኛው ምስራቅ የሚገኙ የአሜሪካ ወታደራዊ ቤዞችን የማደኑ ጥረት ለኢራን እንዲሳካላትና እስካሁን በአሜሪካ ላይ የደረሰውን ከባድ ውድመት እንዲደርስ ሩሲያ በከፍተኛ ሁኔታ አስተዋጽኦ እንደተወጣች ገልጾ በሹዋይባ ወደብ አካባቢ የሚገኘው የአሜሪካ ተጠባባቂ ጦር ኃይል ላይ በኢራን በተፈጸመ የድሮን ጥቃትም በትንሹ እስካሁን 6 የአሜሪካ ወታደሮች መገደላቸውን በማንሳት በወደቡ አካባቢ የሚገኘውን የጦር ኃይሉን መሰረተ ልማት ላይ ከባድ ጉዳትና ውድመት መድረሱን ጠቅሶ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕን ጨምሮ የሀገሪቱ ከፍተኛ ባለስልጣናት እየተባባሰ በመጣው ግጭት በቀጠናው የሚገኙ የአሜሪካ ወታደራዊ ኃይሎች ላይ ተጨማሪ ሞት ሲከሰትና ሟቾችም ቁጥር ሊያሻቅብ እንደሚችል ከወዲሁ መግለጻቸው ይታወቃል። ሌሊቱን የሩሲያ ተሳትፎ ከተጋለጠ በኋላ ለፕሬዝደንት ዶናልድ ጄ ትራምፕ ሌሊቱን መግለጫ እየሰጡ በነበረበት ወቅት ከአንዲት ጋዜጠኛ ጥያቄው ቀርቦላቸው ነበር። ሩሲያ ወደዚህ ጦርነት መቀላቀሏ እየተሰማ ነው፣ ምን ይላሉ በሚል ለቀረበላቸው ጥያቄ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ሲመልሱ አሁን ይህንን የምንነጋገርበት ጊዜ አይደለም፣ ነገር ግን በጣም የሚያስጠላ ጥያቄ ነው የጠየቃችሁኝ ብለዋል። በሌላ በኩል ጥቃቶች በሁሉም ተዋጊዎች በኩል የቀጠለ ሲሆን ሄዝቦላ አዲስ ትናንትና ባወጣው አዋጅ መሰረት በሙሉ ኃይሉ ከእስራኤል ጋር ለመዋጋት መወሰኑን ተከትሎ እጅግ በርካታ ቁጥር ያለው ሮኬቶችን ወደ እስራኤል ማስወንጨፉ ተገልጿል። ኢራንም ምሽትና ዛሬ ሌሊቱን በተከታታይ 2 ዙር ግዙፍ የሚሳኤል ተኩስ ወደ እስራኤል ማድረጓን ተመልክቷል። ኢራን የተኮሰቻቸው ሚሳኤሎች ቴልአቪቭን ጨምሮ በተለያዩ የእስራኤል ከተሞች ላይ መውደቃቸው የተዘገበ ሲሆን የእስራኤል የአየር መከላከያ ስርዓት አሁን ላይ ከመቼውም ጊዜ በላይ ፈተና እየተጋረጠበት እንደሆነ ይነገራል። ሄዝቦላም የተኮሳቸው በርካታ ሮኬቶች ጉዳት ማድረሳቸው በእስራኤል ውስጥ ተዘግቧል። እስራኤልም በተከታታይ ዛሬ ሌሊቱን ባካሄደቻቸው ጥቃቶች በሁለቱም በምትዋጋቸው ግንባሮች ማለትም በሊባኖስ ከሄዝቦላ ጋር በኢራን ደግሞ ከአይአርጂሲ ጋር የምታደርገውን ውጊያ የቀጠለች ሲሆን ኢራንም በተመሳሳይ ከፍተኛ ውድመት አጋጥሟታል። በተለይም ዛሬ በነበረው ከባድ የአየር ድብደባ ዋና የአየር መንገዷ ከፍተኛ ጉዳት ደርሶበታል። የተባበሩት አረብ ኤምሬትስ እና ባህሬን እንደሰጡት መግለጫ ከሆነ ኤምሬትስ 9 ባላስቲክ ሚሳኤሎችንና 109 ድሮኖችን መታመጣሏን አስታውቃለች። በፈጀራ የነዳጅ ቀጠናም በድሮን ፍርስራሽ ምክንያት የተነሳውን እሳት ተቆጣጥሬዋለሁ ያለችው ዩኤኢ በተያያዘም ኢራን በባህሬን የመኖሪያ መንደሮች ላይ 7 ድሮኖችን መተኮሷን የአሜሪካ ማዕከላዊ እዝም ገልጿል። ጦርነቱ እየተፋፋመ በርካታ አካላትን እያስተናገደም አሁንም እየቀጠለ ነው። የኢራኑ ፕሬዝደንት መሱድ ፔዜሽኪያን ምሽቱን በሰጡት መግለጫም በሉዓላዊነታችን አንደራደርም ብለዋል። በኢራን ላይ እየወረደ ያለውን ከፍተኛ የአየር ድብደባ ተከትሎ የሀገሪቱ ፕሬዝደንት መሱድ ፔዜሽኪያን ለመጀመሪያ ጊዜ በሽምግልና ጥረቶች ላይ ያላቸውን አቋም በይፋ ገልጸዋል። ፕሬዝደንቱ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት አንዳንድ ሀገራት ግጭቱን ለማስቆም የሽምግልና ጥረት ቢጀምሩም ነገር ግን ያንን አንቀበልም ብለዋል። ይህ ፕሬዝደንቱ መግለጫ የመጣው እስራኤል ከ50 በላይ ተዋጊ ጀቶችን በመጠቀም በቴህራን የሚገኙን ከፍተኛ መሪዎችን የከርሰ ምድር ምሽግ ትናንትና ማውደሟን በገለጸችበት አሜሪካም ዘመቻውን ድጋፍ እያደረገችበት ባለበት ወቅት ነው። ፕሬዝደንት ፔዜሽኪያን የሽምግልናውን ጥረት የኢራንን ሕዝብ አሳንሰው በመመልከት ይህንን ግጭት የለኮሱትን አካላት ላይ ያነጣጠረ መሆን አለ እነሱን ተውበሏቸው፣ እሳቱን የለኮሱት እነርሱ ናቸው፣ በእሳቱም የሚቃጠሉት እነሱ ይሆናሉ ብለዋል። ባለፉት ጥቂት ቀናት ብቻም በኢራን 131 ከተሞች ላይ በደረሰው ከባድ ውድመትና ድብደባ የሟቾች ቁጥር ከ500 በላይ መድረሱ የሚታወስ ነው። የፔዜሽኪያን አስተዳደር አሁን ላይ ከፍተኛ የዲፕሎማሲና ወታደራዊ ጫና ውስጥ መውደቁ ይታወቃል። ፕሬዝደንቱ በዘላቂ ሰላም ቁርጠኞች ነን ቢሉም ሽምግልናው ግን ኢራንን ተገዳጅ የሚያደርግ ሳይሆን አጥቂ
የተባሉትን አካላት የሚገስጽ መሆን አለበት። ተደራደሩ ሳይሆን ጦርነት የከፈቱትን ለምን ከፈታችሁ በሏቸው ብለዋል። በሌላ በኩል በጦርነቱ መሃል የተመታው የተባበሩት መንግስታት ድርጅት ኃይል ነው። የተባበሩት መንግስታት ድርጅት በሊባኖስ የሚገኘው ኃይል ባወጣው መግለጫ እንዳለው ከሆነ አልቃውዛ በሚባል ቦታ በሚገኘው ዋና መስሪያ ቤቱ ላይ የተፈጸመው ጥቃት የጦር ወንጀል ተደርጎ ሊወሰድ እንደሚገባ ማስጠንቀቂያ ሰጥቶ መግለጫ አውጥቷል። ተቋሙ በማህበራዊ ሚዲያ በሰጠው መግለጫ በጥቃቱ እስካሁን 3 ሰዎች የቆሰሉ ሲሆን አንደኛው ለተሻለ ሕክምና ወደ ቤይሩት ሆስፒታል መላኩንም ተመልክቷል። በጸጥታው ምክር ቤት የተሰጣቸውን ተልዕኮ በመወጣት ላይ የሚገኙ የተባበሩት መንግስታት ድርጅት የሰላም አስከባሪዎችን በዚህ ጦርነት ኢላማ መደረጋቸው ፈጽሞ ተቀባይነት የሌለው ያለው የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል በሰላም አስከባሪዎች ላይ የሚፈጸም ማናቸውም ጥቃት ዓለም አቀፋዊ የሰብአዊ መብት ሕግን በከፍተኛ ደረጃ እየጣሰ ነው ብሎ ገልጿል። ቀደም ብሎ በወጣ መረጃ የጋና ጦር ኃይሎች እንደገለጹት ከሆነም ሚሳኤል ዋና መስሪያ ቤቱን በመታው ወቅትም 2 የጋና ወታደሮች ለህይወታቸው የሚያሰጋ ከባድ ጉዳት ደርሶባቸዋል ብሏል። ይሁን እንጂ የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይልም ሆነ የጋና ጦር ለጥቃቱ ተጠያቂው አካል ማን እንደሆነ በስም ከመጥቀስ ግን ተቆጥበዋል። በሊባኖስ ላይ የአየር ድብደባ በከፍተኛ ሁኔታ እያጠናከረች የምትገኘው እስራኤል መሆኗ ይታወቃል። ይህ በዚህ እንዳለ በዓለም ዙሪያ የሚገኙ የኢራን አምባሳደሮችና ዲፕሎማቲክ መገናኛ ኃላፊዎች የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከመንግስታቸው በመለየት ወደኛ ክዱ፣ ወደ አሜሪካኑ ከለላ እንሰጣቸዋለን በማለት ጥሪ አቅርበዋል። ዶናልድ ጄ ትራምፕ እንዳሉት ከሆነ ሁላችሁም የኢራን አምባሳደሮች ከድታችሁ ብትመጡም አሜሪካ እጇን ዘርግታ ትቀበላቸዋለች ሲሉ ያቀረቡትን ጥሪ በጋራ ግልጽ ደብዳቤ ውድቅ ማድረጋቸውን የኢራን አምባሳደሮች ከተለያየ ሀገራት ባወጡት መግለጫ አስታውቀዋል። የኢራን ዲፕሎማቶች በደብዳቤያቸው እንዳሰፈሩት የአሜሪካ ባለስልጣናት ስለ ኢራን ዲፕሎማሲያዊ መዋቅርና ስለ ኩሩ ኢራናውያንና ስለ ዲፕሎማቶቻችን ያቀረቡልን ጥሪ በራሱ አሳፋሪ ነው ብለዋል። ስለ ኢራንና ስለ ኢራን አብዮታዊ እስላማዊ ሪፐብሊክ መሰረታዊ እውነታዎች ያላቸው ግንዛቤ በጣም ደካማ ነው። ሁልጊዜም ኢራንን አሳንሰው ስለሚያዩ ነው እንዲህ አይነት ሀገር የመክዳት ጥሪ ለእኛ ለዲፕሎማቶች ያቀረቡት ብለዋል። አክለውም ይህ ድርጊት አሜሪካ ለኢራን ሕዝብ ለብሔራዊና ሃይማኖታዊ እሴቶቻችን ያላትን ጥልቅ ጠላትነት በግልጽ የሚያሳይ ሆኗል ብለዋል። በተለይም ለሀገር ታማኝ የመሆንና እስከ ሕይወት መስዋዕትነት ድረስ ሀገራችንን የመከላከል ጽኑ መርህን የአሜሪካ ባለስልጣናት ሊረዱት ስላልቻሉም በቀጣይ ይረዱታልም ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።